ከክረምቱ ጨለማ ወደ በጋው የብርሃን ጊዜ መግቢያ ወቅት ነው ወርሃ መስከረም አበቦች የሚያብቡበት ሜዳና ተራሮች በልምላሜና በአበባ የሚያጌጡበት እህል የሚደርስበት ወቅት የመስከረም ወር ለኦሮሞዎች የተለየ ጊዜ ነው በወርሃ መስከረም አጋማሽ ላይ በቢሸፍቱ ሆራ ሐይቅ ዳርቻ ላይ በሚሊዮን የሚቆጠሩ የኦሮሞ ልጆች ይሰባሰባሉ አመታዊውን የኢሬቻ በዓል ለማክበር ኢሬቻ ማለት ፈጣሪን ወይም ዋቃን ማመስገኛ መማለጃ ስነ ስርዓት ነው እዚህ ስነ ስርዓት ላይ ከ2 እስከ 3 ሚሊዮን ህዝብ ይገኛል ኢሬቻ በሁለት ቦታ ላይ ይከበራል አንድ ወንዝ ወይ ሐይቅ አካባቢ ሲሆን ሌላው ደግሞ ተራራ ላይ ነው እዚህ የሚገኘው ሆራ ወንዝ አካባቢ ነው አከባበር ስርዓቱ እንደምታዩት እየተካሄደ ነው ያለው የኢሬቻ በዓል የሚከበረው በኦሮሞ ባህል ከእግዚአብሔር ያገኛነውን ድል ያገኛነውን ስጦታ እግዚአብሔር ለማመስገን ነው ክረምት በጨለማ ውስጥ ከርሜን በጎርፍ ውስጥ ተንቀሳቅሰን ዝናቡ ወደ መስከረም ሲመጣ ብርሃን የምናገኝበት ልጆች ዘመድ በዘመድ የሚታይበት ወንዝ የሚከፈትበት የተጣላውን የሚታረቅበት ህዝቡ የሚታወቅበት ይሄንን ምልክት ለማሳየት የእግዚአብሔርን ምስጋና ለማቅረብ በወርሃ መስከረም በመሃል መስከረም ላይ የሚካሄድ ማለት ነው ይሄ የሚደረገው ክረምት ድንግዝግሱ ማለት ነው በጣም ኃይለኛ ዝናብ የነበረው ኃይለኛ የጨለማ ጊዜ ነበር ብሎ ነው የሚያምኑት ከዛ ከጨለማ ወደ ብርሃን ያወጣን አምላክ ክብር ምስጋና ላንተ ይገባል በማለት ይሄንን አደይ አበባ ሳር በመያዝ ወደ ወንዝ ወይም ዝረት በመሄድ ይሄንን የኢሬቻን ባህልን ያከናውናሉ ማለት ነው ኢሬቻ ለኦሮሞ ህዝቦች ቅዱስ በዓል ነው ዋቃ ወይም ፈጣሪ አመቱ ሙሉ ላደረገላቸው መልካም ነገር በዚህ በዓል ላይ ያመሰግኑታል ኢሬቻ የፈጣሪ ስጦታ ተመልሶ ለፈጣሪ የሚሰጥበት በዓል ነው ዋቀዮ ለህይወት መሰረት የሆኑትን ውሃና ልምላሜን ሰጥቷል ጨለማውን የክረምት ጊዜ በሰላም ያሳለፍከን አምላክ ከጎርፍ ከበረዶ ከመብረቅ ከከባድ ንፋስ የከለልከን ፈጣሪ እናመሰግናለን መኸር ያፈራውን አዝመራ በሰላም አብላን ሲሉ ጸልያሉ ይሄንን ወር የምናከብረው ምንድነው ወንዙ ስለተከፈተልን ዝናብ ስላበራልን እህል ስላገኘን ሰው ስለታያየልን ለዚህ ነው እግዚአብሔርን የምናከብረው እግዚአብሔርን እንግዲህ ሳር ይዘን የምናከብረው ምንድነው ሳር ምልክታችን ነው እርጥብ ነው ደረቅ ነገር አይደለም እርጥብ ነው ይሄንን እርጥብ ለሰጣውን አምላክ ብለን ነው የምናመሰግነው ይሄ ሳር ቅድም እንዳልኩት ብር ይሰጥ ነበር ወይም ለሰው ቢሆን ብር ይሰጣል ለሰው ቢሆን ከብት ይሰጣል እግዚአብሔርን ስለማይፈልግ እርጥብ ነገር ይዘን እሱ ለመለመን ነው ሌላ ነገር የለው ይሄው ነው ይሄ ኢሬቻ ባህል በኦሮሞ ዘንድ በጣም ተወዳጅ ነው ኦሮሞዎች እንደ ኦሮሞ ባህል ክረምቱ አልፎ አሁን ብርሃን ፀሐይ ሲወጣ በብዛት በፊት ወንዙ ይሞላል ጭቃ ነው ክረምት ነው ዝናብ ነው በጣም ሰውም ዘመድ ራሱ ወንዝ ይሞላል ዘመድ ለዘመድ እንትን ብሎ ነበር ማለትም አይገናኙም ግንኙታቸው ተቋርጦ ነበር በዚህ ምክንያት
ደስታ ይደሰታል ሰው ፀሐይ ስታይ አሁን ብራ ይባላል በኦሮምኛ ብራም በርኤ ማለት ይሄ ወቅት በጣም አስደሳች እንደሆነ ችግራቸውም ከላይላችን ተነስቶ እንደሄደ እንደዛ ነው ለዚህ ነው ኦሮሞዎች በጣም ካለበት ቦታ እዚህ ድረስ የሚመጡበት ዋና ምክንያት ምንድነው ምስጋና ለማቅረብ ታንክጊቪንግ ምስጋና ለማቅረብ ነው ለእግዚአብሔር እንዴት ነው ምስጋና የምናቀርበው ወደ ወንዝ መምጣት ወንዝ ማለት በጣም አስፈላጊ ነገር ውሃ ማለት ህይወት ማለት ነው ለዚህ ነው ወደ ውሃ መተን እግዚአብሔርን የምናመሰግነው እሱ የሰጠን ነገር ያያየን እሱ በተጨባጭ ነገር ነው እግዚአብሔርን የምናመሰግነው ውሃ የህይወት ሁሉ መሰረት ነው ለኦሮሞ ህዝብ ከፈጣሪ ጋር ለመነጋገር ጸሎትና ምስጋና ለማድረስ ውሃ ዳርቻ ሊያም ወደ ተራሮች ያመራሉ አምላክ ከሁሉ በፊት ውሃን እንደፈጠረም ያምናሉ ሁሉም ህይወት ያለው ነገር ውሃ ያስፈልገዋልና ውሃን ለፈጠረው ዋቃ በውሃ ዳርቻ በመገኘት ያመሰግኑታል በኦሮሞ ባህል ውሃ የህይወትና የህልውና መሰረት ነው ለዛም ነው ዋቃን አመቱን ሙሉ ላደረገላቸው ነገር ለማመስገን ውሃ ጋር የሚመጡት እዚህ በሚገኙበት ጊዜ ሳርና አዲስ አበባ ይዛሉ ሳሩ ያው የልምላሜ ምልክት መሆኑ ነው እንደገና አዲስ አበባ ደግሞ አዲስ ዘመን መምጣቱን ብርሃን ከጨለማ ወደ ብርሃን ከክረምት ወደ በጋ መምጣቱንና ምስጋና ለመግለጽ የሚደረግ ነው እዚህ ኢሬቻ ቦታ ሆራ ነው ይራሱ ሆራ የከብት በሽታ የሚያጠፋ ነው የሚጠመቅ ነገር ነው ዞሮ ነው የሚመጣው ያንን ነገር አድርሰን እንደማለት ነው እነሱ እንትን የሚሉት ማለት ነው ስለዚህ ይሄን ብቻም አይደለም ይሄንን እርጥብ አዲስ አበባንና ሳርን በመያዝ ማለት ነው ትክክለኛ ሳርን በመያዝ መጥተው እዛጋ ሬፈናን ያረጋሉ ከዛ በኋላ ውሃውን አስነክተው ግንባራቸውን በማስነካት እግዚአብሔር ሆይ ከጨለማ ወደ ብርሃን ያመጣህን ክብር ምስጋና ላንተ ይገባል እንደዚሁም ደግሞ አገራችንን ሰላም አርግልን ህዝባችንም ሰላም አርግልን ህፃናትንም አሳድግልን የነበሩትንም መልካም ጤንነት አድርግልን በማለት ነው እንትን የሚለምኑት ማለት ነው ሌላው የምስጋና በዓል የሚከናወነው በተራራ ላይ ነው ፈጣሪ ተራሮችን ከሌላው በተለየ ከፍ አድርጎ የሰራቸው ለምክንያት እንደሆነ ያምናሉ ጸሎትና ምስጋና ሲያደርጉም ለሰማይ የቀረበ ቦታን ይመርጣሉ በጋ ቦቃ ብራ ኑጌሲቴ ማለት ቦቃ ብራ ማለት እንኳን በሰላም ለዚህ በዓል ለጥሩ ጊዜ ለፊውቸር ብራይት ለዚህ እንኳን አበቃን ማለት በጋቦቃ ብራ ነው ገስቴ በጀቄ ገና ከሰኑ ባስተ በጋቦቃ ብራ ነው ገስቴ ማለት አስቸጋሪውን ጊዜውን መከራውንም እንደዛ ነው ክረምት በጣም አስቸጋሪ ነው ከዚህ ውስጥ አሳልፈን እንኳን ለዚህ አበቃን ነው በኦሮምኛ ምንላ ሌላው በኦሮሞ ህዝብ ዘንድ ትልቅ ቦታ የሚሰጠው የሾላ ዛፍም የኦዳ ዛፍ ነው የኦዳ ዛፍ የደከመ የሚያርፍበት ከከረረ ፀሐይ ጥላ ከለላን የሚሰጥ የራቡን ከፍሬዎቹ አዝመራ የሚመግብ ዛፍ ነውና የኦዳ ወይም የሾላ ዛፍ በኦሮሞ ህዝብ ዘንድ ክብር ይሰጣል በዚህ በኦዳ ዛፍ ስር የሀገር ሽማግሌዎች ተሰብስበው የተጣላን ያስታርቃሉ ፍርድ ይሰጣሉ እንዲሁም ስለ ማህበራዊ ጉዳይ ይወያያሉ የኦዳ ዛፍ በተፈጥሮ ከሚሰጠው ጥላና ፍሬ ባለፈ እንደ ማህበራዊ መድረክነት ያገለግላል ለዚህም ነው የኦዳ ዛፍ ለኦሮሞ ህዝብ እንደ መለያነት የሚያገለግለው ጮቆርሳ ወይም እርጥብ ሳር በኦሮሞ ህዝብ ታሪክ ውስጥ ትልቅ ስፍራ አለው ጮቆርሳ ወይም እርጥብ ሳር የህይወት የፍትህና የልምላሜ ምልክት ነው ከፈጣሪ የተሰጠና አዲስ ዘመንና ጥሩ ጊዜን ማብሰሪያ ምልክት ነው ለዚህም ነው ዋቃን ወይም አምላክን ለማመስገን ወይም ለመመረቅ ሲሄዱ በእጃቸው
እርጥብ ሳር የሚይዙት። ዋቄፈታ ነው። ዋቄፈታኛ ሌላ ነገር ይዘን የምናከብረው ሳይሆን ዋቄፈታ ሳር ይዘን እግዚአብሔርን የምንለምድበት ነው ነገር ነው። ይሄንን ይዘን የምንለምድበት ነገር ነው። በኢሬቻ በዓል ላይ አባ መልካ ወይም የሐይቁ አባት በመመረቅና በማመስገን የኢሬቻ በዓል አከባበሩን ይከፍታሉ። የኢሬፈና ወይም በሐይቅ ዳርቻ የሚደረገውን የማመስገን ሥርዓት የሚጀምሩትም አባ መልካው ናቸው። በዚሁ የኢሬቻ በዓል ላይ ከአባ መልካው በመቀጠል የማይቀሩት አባ ገዳ ናቸው። የኦሮሞ የገዳ ሥርዓት መሪ ናቸው አባ ገዳ። በኢሬቻ ሥርዓት ላይም ለሰላም ለብልጽግናና ለሕዝብና ለሀገር ጸሎት ያደርጋሉ፣ ይመርቃሉ። አባ ገዳ ወንዝ ሲሄድ ይመርቃል። የሚመርቀውን በሰላም ያዋልከኝ በሰላም አሳድረኝ፣ ምላሴን ደግና ነገር አናግረኝ፣ የሰው ፍቅር ስጠኝ፣ ሀገሩን ሰላም አድርግልን፣ ለልጅም ለሴትም ለወንድም ለከብትም ለሀገርም ለመንግስትም ጸሎት ያደርጋል። ጸሎቱ ምስጋናን ያቀርባል። ይሄ ምስጋና መቅረቡን አባ ገዳ ብቻ ሳይሆን አባ ቦኮች አሉ፣ አባ ገዳ አለ፣ አባ ሴራ አለ፣ ሀዩ አለ፣ የተመረቀ የድሮ ሽማግሌዎች አለ ደረጃ ስላለ በዛ አይነት ይመርቃሉ። ያ ምርቃት ለእግዚአብሔር ጋር እንዲደርስ ነው። ሰው በእኛ ባህላችን ሰው የእግዚአብሔር ወኪል ነው። ከእግዚአብሔር በታች ሰው ነው ያለው። አዋቂ ነው፣ ያቃል፣ ያሳምናል፣ ይናገራል። ሰው እኮ ለእግዚአብሔርም ስም ያወጣው ሰው ነው። እግዚአብሔር ያለው ማን ነው? ሰው ነው። የከብት ስም ያወጣው ማን ነው? ሰው ነው። የጋራ ስም ያወጣው ማን ነው? የተራራ ስም ያወጣው ሰው ነው። የወንድ ስም ያወጣው ሰው ነው። የሴት ስም ያወጣው ሰው ነው። ሰው የእግዚአብሔር እሱ ጋር አስጠግቶ ሰውን የፈጠረ ስለሆነ የእግዚአብሔርን ታሪክ የሚናገረው ሰው ነው። በእምነት በሃይማኖት በየሃይማኖቱ በየባህሉ በየሀገሩ በእግዚአብሔር ተወክሎ የሚናገር ሰው ነው። እግዚአብሔር እንደዚህ ብለው ሰው ጋር ቀርቦ አይናገር። አባ መልካውና አባ ገዳው በጋራ በመሆን ፈጣሪ ለማመስገን የሚሰዋውን ከብት ይባርካሉ። በተመሳሳይ የኢሬቻን በዓል ለማክበር የሚመጡት ሴቶች ደግሞ በየግላቸው ይዘው የመጡትን ምግብና መጠጥ ለመጣ ሁሉ ይጋብዛሉ። ከታረደውና ከመጣው ምግብና መጠጥ ላይ ተቀንሶ ይህን ሁሉ ለሰጠን አምላክ ምስጋና ይገባዋል እንደማለት ነው። ይሄንን ለሰጠን እግዚአብሔር አምላካችን ብሎ ከብት ያርዳል፣ ይራሱ ይበላል። የሚበላለት የለም፣ ሰው ነው የሚበላው። ከብት ይታረዳል። ይሄንን ድንጋይ ይቀባል። እግዚአብሔር ቢደረስበት እግዚአብሔር ነበር የሚቀባው ሙዳ የሚደረገው። ያ ስላልሆነ ድንጋይ ይቀባል። ድንጋይ ግን ስለተቀባ ሳይሆን እግዚአብሔርን ስላላገኙ እሱን ዋርካውን፣ ወንዙን፣ ውሃውን አይደለም እናመልከው። ይሄንን ለሰጠውን አምላክ፣ ውሃውን ለሰጠን አምላክ፣ ይሄንን ዛፍ ለሰጠውን አምላክ፣ ይሄንን እህል ለሰጠን አምላክ ብለን ነው። ኢሬቻን ስሰማ ኢሬቻ ኦሮሞ ባህል መሆኑን አውቃለሁ። ኦሮሞዎች በጣም ብዙ ተሰብስበው እንደሚያከብሩ እኔም መምጣት ፈልጋለሁ፣ ግን እድሉን አላገኘሁትም። መጣው ኦሮሞ ባህል ነው። ኦሮሞ ባህል እንደሆነ እኔም ባህሌ ነው ኦሮሞ ነኝ ብዬ ለማየት መጣው። በጣም ደስ ብሎኛል። ከሰማሁት ትልቅ ያየሁት ነው ያስደሰተኝ። በኦሮሞ ባህል ሴት ልጅ የተከበረች ነች። ከፈጣሪ ቀጥሎ ህይወት የምትሰጠው ሴት ናት ይላሉ። የህይወት አስቀጣይ የመጀመሪያና የጥንካሬ ምልክት ናት ሴት። ሲመርቁም እንደ ሴት ጠቢብ እንደ ውሃ ጠንካራ ያድርግ ይላሉ። በኢሬቻ ሥርዓት ላይም ለሴት የሚሰጠውን ትልቅ ክብር ያስተውላሉ። ለምን ሴትን ያስቀድማሉ? ሁሉ ነገር ማለት ነው። ሴት የሁሉም መሰረት ናት። ሴት እንደ አሁን ለምሳሌ አገር በምንድን ነው የሚጠራው? በእናት ተመሰላ ነው የምትጠራው ማለት ነው። በወንድ አትጠራም አገር ማለት ነው። ስለዚህ ሴት የሁሉም መሰረት መንግስትንም ትወልዳለች ነው የሚለው። አገርን የሚያስተዳድረው ማለት ነው። አዋቂንም ትወልዳለች፣ ሁሉንም ነገር ትወልዳለች ሴት። ስለዚህ ክብር ይገባታል፣ የሁሉም ክብር ስለሆነች ማለት ነው። ሴት ምንድን ነው የምትይዘው? ጮጮ ትይዛለች። ሁለተኛው ጫጮ ትይዛለች። ሶስተኛው ሲንቄ ነው የምትይዘው። ያ ሲንቄ ክብር ነው። ሁለቱንም አንድ ላይ ያገናኝተው እንደዚህ ማለፍ አትችሉም ካለች ማንንም ሰው አይጣላም፣ ያንን ሲንቄ አልፎ ማለት ነው። ስለዚህ ለዛ ክብር ሲባል ነው ከአባገዳዎቹ ፊት ለፊት የምትሄደው ማለት ነው። ድሮም አባገዳ ሲኖር ሀዳ ገዳ አለች። ሀዳ ገዳ ማለት ባለቤቱ ነች። ከጎኑ አትለይም፣
የሚያገኙትም የሚጸልዩትም አንድ ነው ስለዚህ ሴት ክብርነቷ ምንድነው እኛ ፊት ሄዳለች ኋላ አትድም መዝስነት ባህሏን ይዛ ጫለዋን ይዛ ጫጫዋን ይዛ ያለውን የባህል ዕቃዎች አሉ እሱን ይዛ እኛን ተከትላ መሬው ትላለች መሬ ማለት የእግዚአብሔር ምስጋና መዝሙር ማለት ነው እግዚአብሔርን የሚያመሰግኑበት ማለት ነው ያ ነገር የለው ሴቶች እኛን ቀደም ብሎ የሚሄዱት ለዚህ ነው እኛም ደግሞ ተከትለን የምንሄደው ማንኛውም ነገር እነሱ ሴቶች ጋር ነው ያለው ከቤት ኡልፋውንም ዕቃውንም ማንንንም የሚጠብቁት እነሱ ናቸው ያ ከቤት ውስጥ ያለው ዕቃ ያ ኡልፋ የሚከበርበት ኡልፋ አለ ይኖራል ከለቻም ቢሆን ጫጩም ቢሆን ጫሌም ቢሆን ሌላ ብዙ ነገር አለ የሷ ኃላፊነት የሷ ጋር ነው ስለዚህ እሷ ይሄንን ይዛ ስላወጣች ቅድማ ይሰጣታል የሁሉም ነገር መሰረት ናት ሴት ወላጅ ናት እሷ ባትኖር እሷ ባትወልደን አንንቀሳቀስም አንሄድም በኦሮሞ ባህል ተፈጥሮ ይከበራል ፈጣሪ መኖሩን በፈጠራቸው ፍጥረታት ውስጥ ያሳያል ይላሉ ለምሳሌ የሰው መራቢያ አካላትን በተምሳሌትነት ያስቀምጡታል አባገዳው ጭንቅላታቸው ላይ የሚያደርጉት የወንድ የመራቢያ አካል ተምሳሌ ሲሆን በእጃቸው የሚይዙት ደግሞ የሴት ማህፀንን ይወክላል ሁለቱም በተምሳሌትነት የተሰሩት የሰው መራቢያ አካላትን በክብር ተሸፍነው ይቀመጣሉ በኢሬቻ በዓል ላይ ወጣቶች እየተቀባበሉ ያዜማሉ በዓሉን ለመታደም ከተለያየ ቦታ የሚታደሙት ሁሉ በባህል አልባሳት አምረውና ደምቀው ይታያሉ እዚህ ክብረ በዓል ላይ የሚገኙት አብዛኞቹ በጥቁር ቀይና በነጭ ቀለማት የተዋቡ ልብሶችን ለብሰው ያስተውላሉ እነዚህ ሶስት ቀለማት ለኦሮሞ ሕዝብ የተለየ ትርጉም አላቸው ጥቁር ተፈጥሮን ይወክላል ጥቁር ፈጣሪ ከሁሉ በላይ መሆኑን ያመለክታል ቀይ ደግሞ መሬትን እንዲሁም የእህል መድረስና የፍራፍሬ መብሰልን ይወክላል እንዲሁም ነጭ እርጅናን ያመለክታል ይሄ በወርሃ መስከረም ሌላው ምክንያት ሰዎች የሚተጫጩበት ነው ወንዶቹ ማለት ነው ዘፈን ይዘፋፈናሉ ማዶና ለማዶ የነበሩት ይገናኛሉ ሌላ ደግሞ የኦሮሞ ችሎት የሚባል አለ በአማርኛ ጠደቻ ነው የሚባል የሚከፈተው አሁን ነው ለምን ክረምት ማንንም ሰው በወንዙ ሙላት ምክንያት ሊገናኝ አይችልም ወንዱም ሴቱም ሊገናኙ አይችሉም በዳውን ተበዳውም ሊገናኙም አይችሉም ይሄን የሚያደርጉት መቼ ነው ልክ በዚህ በወርሃ መስከረም መደበኛ ችሎት አባጋዳዎቹ አባ መልካዎቹ ይከፍታሉ ማለት ነው ስለዚህ የተጣሉትም የተቋረፉትም በዛ ላይ የማስታረቅ ሁኔታም የሚካሄደው በዚህ በወርሃ መስከረም ማለት ነው ሁለተኛው በተራራ ላይ የሚደረገው ምን ማለት ነው አብዛኛውን ጊዜ ድርቅ በሚሆንበት ጊዜ ምንም ሳር እርጥብ ሳር በሌለበት ጊዜ የሚደረገው ነው ቦናው ከፍቱን ሁሉንም ነገር ህዱን በሚያጠፋበት ጊዜ በተራራ ላይ ሆኖ ካላላና የሚባለው ነገር ብቻ በመያዝ ወደ ተራራ ላይ ሄዶ ጥሩ የሆነ ቦታ ዋርካ ስር ሄዶ እግዚአብሔር ወይም ዋቃ ዝናብ እንዲሰጣቸው የሚለምኑበት ማለት ነው ስለዚህ ኢሬቻ በዚህ መልኩ ነው የሚካሄደው ማለት ነው አብዛኛው ህብረተሰብ ወንዱም ሴቱም አባገዳውም አባ መልካውም ቃሉም ሁሉም የአያንቶች የሚባሉት ሁሉም ይሄን ሰረሞኒ የሚያደርጉት አንድ ላይ ሆኖ ነው ማለት ነው በዚህ በኢሬቻ ላይ ማለት ነው አባገዳውና አባ መልካው ምስጋና ወደሚካሄድበት የውሃ ዳርቻ ሲመጡ ሴቶቹን ያስቀድማሉ ሴቶቹም ተሰባስበው መሬዮ እያሉ ምስጋና ወደሚያቀርቡበት ቦታ ያመራሉ መሬዮ ማለት አመት አድርሰን ደጋግመና እንደማለት ነው ሌላው
የኢሬቻ ክብረ በዓል የሚከናወነው ስርዓት የሀማቺሳ ስርዓት ነው። ሀማቺሳ ማለት ለተወለደ ሕፃን ስም የማውጣት ወይም ስም ይወጣለት ከነበረ ስሙን የማጽደቅ ስርዓት ነው። ይህን ስርዓት ቃሉ ወይም የእምነት አባቱ ወይም አባገዳው አሊያም ስርዓቱን ጠንቅቆ የሚያቅሰው ሊያከናውነው ይችላል። ወደዚህ ዓለም የመጣውን አዲስ ሕፃን ወደ ላይ ከፍ አድርገው በመያዝ ይመርቁታል። የኢሬቻ በዓል ኦሮሞዎች ከጥንት ይዘውት ለመጡት የዋቄፈና ሃይማኖት ዋና ማዕከል ነው። የኦሮሞ ሕዝብ በአመት 2 ጊዜ ከመላው ኢትዮጵያ በመሰባሰብ አንድ ቦታ ላይ በመገኘት ለዋቃ ወይም ለፈጣሪ ምስጋናን ያቀርባል። አንደኛው በበጋ ወራት የሚካሄደው ሲሆን ሁለተኛው ደግሞ በበልግ ወራት ነው። Abboowwan ayyaana rajjeeti ayyaana abbaa faara keenyatti hin du'aa bulchu nama argite ayyaana rajjeef ayyaana lamaan namaa beeku du'aa godhu waaqeffataan nagaadha miti waaqeffannaan dacheen nagaadha halkaan nagaadha ayyaana walitti nagaadha tulluun nagaadha beesan nagaadha abboowwan lumaanuu walitti nagaadha waaqeffannaa namantiidha waaqeffannumaanuu walitti nagaadha abboo nageenya dhugaanuu haa godhu laata walitti miidha. የኢሬቻ ክብረ በዓል ዘመናት ያስቆጠረ ጥንታዊ በዓል ነው። ይህንን የምስጋና በዓል ለማክበር ከመላው ዓለም ይሰባሰባሉ። ከንጋቱ 11 ሰዓት ጀምሮ እስከ እኩለ ቀን ድረስ በሚሊዮን የሚቆጠሩ ሰዎች ወደዚሁ ስፍራ ይጎርፋሉ። በአራቱ አቅጣጫዎች ከጉጂ፣ ከቦረና፣ ከወለጋ፣ ከወሎ፣ ከሐረር እዚህ ሴንተር ሸዋ አካባቢ ራሱ ሁሉም ሰው በጣም እንደምታዩ በጣም በብዙ ሚሊዮን የሚቆጠር ህዝብ ነው እዚህ የሚመጣ። ብዙዎቻቸው ደግሞ የተለያየ ሃይማኖት ራሱ ያላቸው ሰዎች ማንነታቸውን ለመፈለግ የሚመጡ አሉ። ማንነታቸው ትላንት እንደዚህ እንዴት ነበር እኛነታችን እንደነበርን ራሳቸውን ራሱ የጣሉት ራሳቸው ራሱ የዘነጉት የረሱት ራሳቸውን ለመፈለግ እዚህ ውስጥ የሚመጣ አለ። በጣም በየኦሮሚያ በየአራቱ አቅጣጫዎች ይመጣል ሰው እዚህ በዓልን ለማክበር ማለት ኢሬቻ በዓል ደግሞ በየጊዜው አስፈላጊነቱና ተፈላጊነቱ ተቀባይነቱ በጣም እየጎላ መጣውን በኦሮሚያ የተማረም ያልተማረም ኃይል የተለያየ ሃይማኖትም ያላቸው ሰዎች ይመጣሉ እዚህ። የኢሬቻ ክብረ በዓል ክርስቲያን፣ ሙስሊም፣ ዋቄፈታ ሳይል ሁሉንም በአንድነት ያሰባስባል። የትኛውንም ባህል፣ ሃይማኖት ወይም ማስተሳሰብ የያዙ ሰዎች ሁሉ በጋራ በመሆን ለፈጣሪ ምስጋና የሚያቀርቡበት በዓል ነው። የአፍሪካ ጥንታዊ ሃይማኖቶች ሁሉ የሚጋሯቸው ነገሮች አሉ። በአንድ ፈጣሪ ማመን፣ የሰው ልጅን በእኩልነት ማየትና የተለያዩ አስተሳሰቦችና እምነቶችን ማቻቻል። አፍሪካዊ ባህልና አስተሳሰብ ነው ጥንታይና ባህላዊ የሆኑትን አስተሳሰቦችና እምነቶች ጠብቆ ማቆየት። ጥንታይና ባህላዊ የሆኑትን አስተሳሰቦችና እምነቶች ጠብቆ ማቆየት የአንድ ህዝብ የሞራል ማህበራዊና የአንድነት መሰረት መሆኑን አንትሮፖሎጂስቶችና የታሪክ ምሁራን ይስማሙበታል። በተለይ ደግሞ አፍሪካውያን ምሁራን እንደሚሉት ከሆነ የአፍሪካን ችግሮች የሚፈታው አፍሪካዊ አስተሳሰብ ነው። ሁሉም ሰዎች ይመጣሉ ማለት ይሄም ምንም የሚለየው ባህል አይደለም። እንደሚታየው ኦሮሞ ባህል ማንንም ሰው አገለው ማለት የሚፈልገውን በሰላም ተቀብሎ ከሱ ጋር መታደም ይችላል ማለት ነው። እስላሙም ክርስቲያኑም ሁሉም የተለያየ እምነት ተከታዮች በአንድነት መጥተው እዚህ ያከብራሉ ማለት ነው ይሄንን ባህል ማለት ነው። ስለዚህ ይሄ የኢሬቻ ባህል ከሌላው ለየት የሚያደርገው ምንድነው? አባገዳዎቹ አሉ፣ ቃሎቹ አሉ፣ አያንቶች አሉ፣
ጭፍሬዎቹ እናት ቅድም የነበሩ ኡለበይት የሚሉት አሉ ወጣቶችም ህፃናቶችም አሉ ማለት ነው ሁሉንም ያቀፈ ባህል ስለሆነ ሁሉም በሰላም በፍቅር ይታደሙበታል ማለት ነው ኦሮሞ አማራ ትግሬ ደቡብ ምን አይባልም እምነቴ ነው ካለ እምነቱ እምነቴ ነው እምነቴ አይደለም ካለ ያለ እምነቱ ነው ይሄዳል ይሄ ማንንም ሰው አይለይም አንዶቻቸው እግዚአብሔርን ለማመስገንም የሚመጡ አሉ ብዙዎቻቸው ደግሞ ማንነታቸውን ለማየት የሚመጡ አሉ ማንነታቸውን ለመፈለግ ማንነታቸውን የረሱ የዘነጉት ማንነታቸውን ለመፈለግ የሚመጡ አሉ ቱሪስቶችም እናያለን ይሄንን ለማየት የሚመጡ አሉ ብዙ ሰዎች ይመጣሉ ብዙ አይነት ነገር ኢሬቻ ስመጣ የመጀመሪያዬ ነው ብዙ ጊዜ ለመምጣት ፈልጋለሁ just አልተሳካልኝም የመጀመሪያ ጊዜ በ2005 እድል አግኝቼ በመምጣቴ በጣም ደስ ብሎኛል እላለሁ Yo